አንድ ሰውዬ ልጆቹን ሚስቱን ወደ ሆነ መዝናኛ ቦታ ለመውሰድ ፈለገ። ጎረቤቱን ሲወዳት ስለነበረ ሂጂና ጎረቤትሽን አብረን ከኛ ጋር እንዝናና ብለሽ ንገሪያት ይላታል፣ ለሚስቱ ማለት ነው። ሚስቱን ደግሞ ይዋህ ስለነበረች ሄደችና ጎረቤቷን ብቻሽን ከምትሆኚ ባሌ ወደ መዝናኛ ቦታ ሊወስደን ስለሆነ እኔና ልጆችን አብረን እንሄድ፣ ከዛ ዘና ብለን እንመጣለን ትላታለች። ከዛ በኋላ እሺ ብላ ያቺ ጎረቤት ደግሞ እሺ ብላ ዛባብሳ ምናምን ሄደች ከነሱ ጋራ። እየሄዱ እያለ ወደ ሆነ በረሃ ቦታ ወሰዳቸው። ከዛ በኋላ የሆነ መዝናኛ ነገር የሚመስል ማለት ነው ይወስዳቸውና ሚስቱን ይዛ ሄደሽ ናአና ለቅመሽ ነይ ይላታል። እዛ በሩቅ ቦታ ማለት ነው። ከዛ በኋላ ልጆቹን ደግሞ በዛ ሄዳችሁ ተጫውታችሁ ነው ሄዱ ተጫውቱ፣ በዛ በጣም ምርጥ መጫወቻ ያለ ይላቸዋል። ከዛ ልጆቹም ሄዱ፣ ሚስቲቱም ሄደች። ከዛ በኋላ ይቺን ሴትዮ ማለትም ጎረቤቷን ማለት ነው ምን ይላታል? ብር ልስጥሽና ዝሙት እንስራ ይላታል። ከዛ በኋላ ሴትዮዋ በጣም እንደነገጠች እንደዚህ እንዴት ታደርጋለች? ሚስት ያለህ ነው፣ በዛ ላይ ደግሞ አላህን አትፈራም ወይ ምናምን ብላ በጣም ብዙ ነገራቶች አለችው። ከዛ በኋላ ብር ልስጥሽ ይላታል። ብር ልስጥሽ እኔ በብር አልሸጥም ምናምን ብላ እምቢ ስትለው ብዙ ብር ይሰጣታል። 100 200 300 400 ብዙ ሺህ ብር ለመስጠት ይሞክራል። ከዛ በኋላ እሷም እምቢ ትላለች። እምቢ በምትለው ጊዜ ግን አስገድዶ ሊደፍር ሞከረ። ከዛ በኋላ ሲታገሉ ተጮኸች። እሷ በምትጮህ ጊዜ የሆነ እረኛ ይመጣል። የሆነ እረኛ መጣና ምን አለው? እዚህ በብር ወይም ደግሞ እሷን አስገድዶ ለመድፈር ከመሞከር ከዛ አንዲት ናአና የምትለቅማለች፣ እሷ በነፃ እንደፈለክ ማድረግ ትችላለህ፣ እሷ ጋር አሁን እኔ ተኝቼ ነው የመጣሁት ይለዋል ሰውየው። ያቺ ሴትዮ ምን ናት? የዚህ ሰውዬ ሚስቱ። እናንተ በብዙ ብር ሌላ ሰው ላይ ሄዳችሁ ዝሙት ልትሰሩ ብትሞክሩ እዛ እናንተ ቤት ውስጥ ወይ ልጃችሁ ወይ ሚስታችሁ ወይ እህታችሁ ወይም ሌሎች አካላቶች ላይ በነፃ ዝሙት ይሰራል። ሰው የዘራውን ነው የሚያጭደው። ጌታችን ሰው የዘራውን ያጭዳል። ዝሙት ምናልባት እናንተ በ5 ሳንቲም ማነው በብዙ ሚሊዮን ሰርታችሁ ሊሆን ይችላል። በ5 ሳንቲም ወይም ደግሞ በነፃ ከእናንተ ቤት ዝሙት ይሰራል። ያለ ምንም ጥርጥር ማለት ነውና ጥንቃቄ ይፈልጋል። ለሰው ከዚህ ታሪክ ብዙ ይማራን ብዬ አስባለሁኝ። በሰው እናቶች ላይ፣ በሰው ልጆች ላይ፣ በሰው ሚስቶች ላይ፣ በሰው እህቶች ላይ የምትቀልዱ ሰዎች ከዚህ ተማሩ። እናንተ በድብቅ የተለያዩ እህቶችን ብታባልጉ፣ የተለያዩ እናቶችን ሚስቶች የተለያዩ ብታባልጉ ነገ ከእናንተ ቤት ይመጣል ያለምንም ጥርጥር ማለት ነው። ስለዚህ ጥንቃቄ አድርጉ። ቁርአንና ሐዲስ ዝሙትን እንድንርቅ በጣም ብዙ አጥሮችን አድርጎልናል። ያንን እስኪ በተወሰነ መልኩ እንመልከት። ዝሙት አደጋዎቹ በጣም ከባድ እንደመሆናቸው መጠን ቁርአንና ሐዲስ ስለዚህ በጣም አበክሮና አስጠንቅቆ ነው የሚነግረን። የመጀመሪያው ዝሙት ያለህን ቁጣ ያመጣል፣ በዱንያ ላይም ሆነ በአኺራም ላይ። ዱንያ ላይ ዝሙት ሰርቶ ወይም ደግሞ ባለት